ከፍተኛ የትምህርት ተቋማት የሚሰሯቸውን ጥናትና ምርምሮች በአእምሯዊ ንብረት ባለቤትነት እንዲያስመዘግቡ ትምህርት ሚኒስቴር ጠየቀ። ዩኒቨርሲቲዎች በግብርና በቴክኖሎጂና በሌሎች ዘርፎች ምን ያህል ለማህበረሰቡ ችግር ፈቺ ፈጠራዎችን እንዳበረከቱ ማረጋገጫ ይሰጣል ተብሎ የታመነበትን የጥናትና ምርምር ውጤቶቻቸውን በአእምሯዊ ንብረት ባለስልጣን የማስመዝገብ ስራ እንዲሰሩ ትምህርት ሚኒስቴር ጠይቋል ነው የተባለው። በኢትዮጵያ በከተሞች ባለቤትነት ላይ የሚነሱ ጭቅጭቆችና ውዝግቦች የፖለቲካ ውጥረት መነሻ የሆኑ መምጣታቸውን በዘርፉ ጥናት ያቀረቡ ምሁራን ገለጹ። የሪፍት ቫሊ ኢንስቲትዩት ባዘጋጀው አውደ ጥናት ላይ የተለያዩ የኢትዮጵያ ከተሞችን ተሞክሮ ያቀረቡ ምሁራን እንደገለጹት ከተሞችን በባለቤትነት የመቆጣጠር ሽሚያና መገፋፋት ከፍተኛ የፖለቲካ ውጥረት የፈጠረ ጉዳይ መሆኑን አመልክተዋል። በኢትዮጵያ የሳይንስ፣ ቴክኖሎጂ፣ ምህንድስና፣ ሂሳብና ሮቦቲክስ ዘርፉን ማሳደግ የሚችል ማህበር ሊመሰረት ነው ተባለ። የፈጠራና እውቀት መጋራትና የክህሎት እድገትን የሚያበረታታ የሮቦቲክስ ማህበረሰብ ለመገንባት ያለመ ምክክር በኢኖቬሽንና ቴክኖሎጂ ሚኒስቴር አዘጋጅነት ተካሂዷል።